ስማ አንተን እኮ ነው። ምንድነው የተፈጠረው? ልጁ ሞተ። ምን? አዎ ልጁ ሞተ። ወይኔ ጉዴ! ይሄ ታሞ አይደል እንደ ቤቱ አይተኛም? እዚህ ምን ይሰራል? ሰሚ አሉ አንቺን እኮ ነው ቻኔን እንዳይወራጃል እና ካንቺ ውጪ እዚህ አንቺ የሚባል አለ ነው ወይስ ወንድነትሽን አምነሽ? ምንድነው እንደዚህ ንጥር ውጥር የሚያደርግሽ? እኔ ካንተ ጋር ትርፍ ወሬ አላወራም። በእናትህ የጨረስን መሰለኝ። ኧረ እባክሽ ጨረስን እንዴ? እንደዚህ አናቴን ብለሽ የልጅነት ትውስቴን አጥፍተሽ ጨረስን ስትይ ትንሽ አይሰቀጥጥሽም እንዴ? አይገርምሽም? ገና መች ጀመርን። እኔ ካንተ ጋር እዚህ ቆሜ የምለፋደድበት ማለት ነው ሞራሉም የለኝም። እሺ በእናትህ ሞራሉም የለሽም? አይገርምሽም? አልለፋደድም ትላለች። እሱ ስትገረፊ ታወሪዋለሽ። እሺ እንደዚህ በርግደሽ የልጅነት ትውስቴን አጥፍተሽ በተከበርኩበት ሰፈር ላይ አዋርደሽኝማ አልፋታሽ። ማይሆነ አለልኝ እንደ ቤት ነው ያለው። ንገረኝ፣ እንደ ቤት ነው ያለው። ንገረኝ፣ ተናገር እንጂ እንደ ቤት ነው። አዝናለሁ አደይኒ። ዴቭ ሞቷል። አይሆንም፣ ዴቭ አይሞትም። አትቀልጥም። ዴቭ አይሞትም። ይኸውልህ በእኔ ምክንያት ነው የሆነው። ዴቭ አይሞትም። ዴቭ አይሞትም። መሞቶች ደርሷል። ለምንድን ነው ይሄ ጥቁር መኪና የሚከታተለኝ? አቤት ዛሬ ከያዙኝ የለቁኝም፣ ያልቅልኛል። ቤቲ ለምንድን ነው ምሮቶች? ቤቲ ዴቭ በሕይወት አለ። አውቀው እንግዲህ አደይን ለማደንዘዝ ተመካክረውና የፈጠሩት ታሪክ ነው የምትሉ እስቲ እያንዳንዳችሁ ይህንን ቻናል አዲስ ስለሆነ ሰብስክራይብ እና ኮሜንት ላይ ደግሞ ልብ ቅርጽ በማድረግ ጀምሩት። ሁላችሁም ቤተሰብ በመሆን ይህንን ቻናል ተቀላቀሉ። አዲስ ሲለቀቅ ወዲያው ኮሜንት ላይ እናስቀምጥላችኋለን። ቪዲዮውን እንግዲህ ላይክ ካረጋችሁ ወደ ድራማው እንገባለን። አደይ እንግዲህ እዛ ቦታ ላይ እንደደረሰች ከሰሙ በኋላ ዴቭ እንደሞተና እዛ ተሰቃይቶ እንዳረፈ ይነገራቸዋል። ይህንን ያደረጉ ግን በዘዴ ነው። ምክንያት የነበረው አደይ እዚህ ቦታ ላይ ከመጣች በኋላ እየዋሿቸው ነበር። ያ ማለት እንግዲህ አደይ እጇን ለመስታት ፈቃደኛ አይደለችም ማለት ነው። ስለዚህ አንድ ዘዴ ይፈጥራሉ። በሆነ እንግዲህ ምንም አይነት ምክንያት የለም ዴቭ በመሞቱ። ያም የሆነበት ምክንያት ምግብ ስርዓት ከሰጡት እስካልመቱት እስካልደበደቡት ድረስ በምንም አይነት ሁኔታ እሱ ሊሞትና ራሱን ከዚህ ዓለም ሊለይ አይችልም። ለዛም ነበረ አደይ ወደ ቦታው ሄዳ የእሱ መሞቱን ለማረጋገጥ ስትል ተከትላቸው መሄዷ የማይቀር ነው። ያኔ ስትከተላቸው ታዲያ ያለምንም ጉልበት ሳይጠቀሙ ወደሚፈልጉበት ቦታ እሷን ሊያደርሷት ይችላሉ። ለዛም ነበር ቀድሞ ዴቭ እጃችን ላይ ሞተ በማለት ሙሉን የሞት ሁኔታ ላይ ለብዙ ሰው አውቀው ሲዘግቡና ሲያዳርሱ የነበረው። ነገሩ ግን እውነት ሆኖ ከተገኘ በጣም ከባድ የሚሆነው ታሪኩ ሙሉ ለሙሉ ተቀይሮ አደይ ምን ሊሆን ይችላል ዕጣ ፈንታዋ? የአደይ ጉዳይ ከከተማው ነው። ብዙዎች እየተጠባበቁ ነው። ሰላሟን ለመስማት እየሞከሩ ነው ያሉት። ዶክተሩ በራሱ በኩል እየደወላት ጤንነቷን እየጠየቃትም ቢሆን ግን ከጊዜ በኋላ ስልኩን እያነሳች አይደለም። ያ ማለት ስልኩ ዘግቷል። ቤቷ ድረስ ለሊ ጋር ሄድና ለሊን ሲጠይቃት የእሱንም ስልክ እንደማታነሳና አንድ ቀን እንደሚደውላት ትናገራለች። ለሊ መሳቀቅ ትጀምራለች ማለት ነው። አንድና ሁለትና ቀኖች እየተቆጠሩ እንግዲህ ዶክተሩ ወደዛ ቤት መሄዱ አይቀርም ማለት ነው። ታዲያ እንደተባለው ከሆነ ዴቭ ሳይሞት ነገሩን በዘዴ ተጠቅሞ አደይን ይዟት ከሆነ ለአንዴና ለመጨረሻ ጊዜ ሳይለቋት እዛው የሚፈልጉትን ማድረግ ይችላሉ። ዴቭ ግን በፋንታው ይለቀቃል። ዶክተሩ በራሱ በኩል እየደወለላት ጤንነቷን እየጠየቃትም ቢሆን ግን ከጊዜ በኋላ ስልኩን እያነሳች አይደለም። ያ ማለት ስልኩ ዘግቷል። ቤቷ ድረስ ለሊ ጋር ሄድና ለሊ ሲጠይቃት የእሱንም ስልክ እንደማታነሳና አንድ ቀን እንደሞላትም ትናገራለች። በዚህ ምክንያትም ለሊ መሳቀቅ ትጀምራለች። አንድና ሁለት ቀኖች እያሉ ብዙ ቀናቶች የሚቀጠሩ ከሆነ
ዶክተሩ ወደ አገር ቤት መሄዱ አይቀርም እንዳልኳችሁ። ታዲያ እንደተባለው ከሆነ ዴቭ ሳይሞት ነገሩን ዘዴ ተጠቅመው አደይን ይዟት ከሆነ ለአንዴና ለመጨረሻ ጊዜ ሳይለቋት እዛ የሚፈልጉትን ማድረግ ይችላሉ። ዴቭ ግን በፋንታው ይለቀቃል ማለት ነው። ያኔ ሲለቀቅ ጉዱን ሲሰማ አንተ እኮ የተለቀቀው አደይ ራሷን አሳልፋ ሰጥታ እጇን ሰጥታ ነው፣ ምን ማድረግ ይኖርብሃል በማለት ሲጠይቁት ያኔ ግን ሁለት ምርጫ ይኖረዋል። ዴቭ ራሱን ቆፍጠና አድርጎ ምናልባት ተስፋ ከቆረጠባት ራሱን ለማዳን ብቻ ወደ ከተማ ይመለሳል። አሊያም ግን ቢፈቱትም ለፍቅሩ ሲል ወይም ደግሞ ለአደይ ሲል ተመልሶ እዛው ገጠር ውስጥ ከነሱ ጋር ፍልሚያ ውስጥ ይገባል ማለት ነው። ማን የሚያሸንፍ ይመስላችኋል? አደይ ብቻዋን ትመለስ ይሆን ወይንስ ከዴቭ ጋር አንድ ላይ በህይወት ይመለሳሉ? የራሳችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በአንድ በኩል ወደ ከተማ ደግሞ ስመልሳችሁ አንድ የተፈጠረ ችግር አለ። ዶክተሩ የሰው ነፍስ ሳያጠፋ አይቀርም። መኪና እየነዳ እያለ ከፊት ለፊቱ እየሮጠች ያለችዋን ልጅ አይታችኋል። ወዲያው እግሩ ስር ትገባለች። ይደነግጣል። መቷት ይሆን ወይንስ ተርፋ ይሆን? ይህን እንግዲህ የምናየው ነገር ይሆናል። ሮሚ ከጠፋችበት ተመልሳለች። ከዛ በፊት ምንድነው ያጋጠማት? ሮሚ በመጀመሪያ ደረጃ በደላላ የሌላ ሰው ቤት ውስጥ ለመስራት ስትፈልግ ነበር። አንድ ቀን ትገባለች። ነገር ግን ሁኔታው በፊት እና እንዳልኳችሁ ሮሚም ከጠፋችበት ወደ ቤቷ ተመልሳለች። ከዛ በፊት ያው ምንድነው ያጋጠማት? ሮሚ በመጀመሪያ ደረጃ በደላላ የሌላ ሰው ቤት እንደምትፈልግ ነግሬያችኋለሁ። እና ሮሚ እዛ ቤት ውስጥ ተመልሳ ተስፋ እንድቆርጥ የሚያረጋትን ነገር ሰምታለች። ወደ ቤት ስገባ የፍቅር እናት ተነስታ ታወራታለች። ፍቅር ግን ነገሩ ገብቷታል። እራሷ አልነበረችም ለካ የወሰደችው እርቁን። እሷ ሳትወስድ ሁሉም ነገሮች እሷ ላይ ነው የተላላኩት። ያ ማለት ሩታ በዘዴ ፍቅር ግን የዚህኔ ተንኮል መስራቷን አቁማለች። ያ ማለት ቤዛን ነበር የጠረጠረቻትና ቤዛ ጋር ትሄድና ቀለበቱን የወሰድሽው አንቺ ነሽ፣ አንቺ እዛ ቤት ውስጥ ስትመጪ መጠርጠር ነበረብኝ፣ አሁን ቀለበቱን መመለስ ይኖርብሻል ትላታለች። ያው እንግዲህ ቤዛ እንደዛው አምና ቀለበቱን የምትመልስ ከሆነ ቀለበቱን እኮ የወሰደችው ቤዛ ነበረች፣ እኔም አይደለሁም፣ በጣም ይቅርታ አሁን እጄ ተቀብያታለሁ ብላ ለፍቅር እናት ለራሷ እናት መናገሩ አይቀርም። ያኔ ሮሚም ቢሆን ነጻ ትሆናለች ማለት ነው። ግን እዛ ቤት ውስጥ ተመልሳ ትሰራለች ወይስ አትሰራ የሚለው በጣም አሳሳቢ ጉዳይ ነው። በሌላኛው ጉዳይ እንግዲህ ዶክተሩ ጠፍንታን ነው። ዶክተሩ እንግዲህ በጣም በአደይ ፍቅር ወይም ደግሞ ናፍቃው ሲጨናነቅ እንደነበር ጭምር አይታችኋል። ያ ማለት እንደውም ወደ ሀገር ቤት መኖር ሳይኖርብኝ አይቀርም አንዲት ትንሽዬ ምክንያት እስኪፈልግ እያገኘ ነው እንጂ ያኔ ትንሽ ምክንያት አገኘ ማለት ወዲያውኑ ወደ ገጠር መሄዱ አይቀርም። ያኔስ ምን ይፈጠር ይመስላችኋል? ዴቭ ሁለቱ ምናልባት በሰላም ከፈቱና እዛው በፍቅር አንድ ላይ ከሆኑ ዶክተሩ አገር ቤት ድረስ እንደመጣ ሲመጣ ምን ሊያደርግ ይመስላችኋል? በቃ የሰውዬ አይፈታኝም እውነትም አፍቅሯታል ማለት ነው ብሎ እንዲያስብ ሊያደርገው ይችላል ማለት ነው። ሌላኛው በስተመጨረሻ አንድ የምናነሳው ጉዳይ አለ። ለሊ ወንድሜን እንዴት አድርጌ ከእስር ቤት ላስፈታው እያለች በጣም ተጨንቃለች። ብዙ ሰዎች ግን እየነገሯት ያሉት እሱ ለጥቅም ነው የሚፈልግሽ፣ እዛው እስር ቤት እያለ እኮ እውነቱን ነግሮሻል፣ ብቻ ከዚህ እስር ቤት ወጥቶ ያንቺን ንብረት ነው መካፈል ፈልገው በማለት ነግሮሻል። ነገር ግን ለምንድን ነው አንቺ እንዲፈታ የምትፈልጊው ብለው እየጠየቋት ነው። እንደውም ባቡሩ ይዘው ተናዱ እዛ እስር ቤቱ ሲናገረው ለብቻው አይታችኋል። ነገር ግን አሻፈረኝ፣ እኔ በዚህም በዛም ብዬ እወጣለሁ፣ ያኔ ስወጣ ለሊ ጋር ያለኝን ፍቅር ላሳይ እችላለሁ፣ ነገር ግን ከዛ በፊት ንብረቷን መካፈል ይኖርብኛል፣ ለኔም ንብረት በዚህ ሰዓት ያስፈልገኛል ይላል። አደይ ራሷ እንግዲህ በዚህኛው ነገር ስትመክራት እንደነበረው ከዚህ በፊት ምናልባት ወንድምሽ ላይሆን ይችላል ብላ ነገራታለች። ለሊ ግን አሁን ላይ ምንም ነገር አትሰማ። በቃ ወንድሜ እንደሆነ አውቄያለሁ፣ ከዚህ በኋላ የምፈልገውን ነገር ላደርግ ዝግጁ ነኝ፣ ግን ከእስር ቤት ላስፈታው አልቻልኩም፣ አቅም አንሶኛል፣ በምን በኩል ላስፈታው ብላ ለሊ በጣም ተጨንቃለች። እሱን እንዳስፈታችው ይክዳታል፣ ይጎዳታል፣ ወይም ትክክለኛ ወንድም ሆኖ ለእሷ ጥሩ ነገር እያሰበ ይመጣል። ሀሳባችሁን ኮሜንት ላይ እያስቀመጣችሁ ይህንን ቻናል ሰብስክራይብ በማድረግ ይህ ቪዲዮ ሲለቀቅ ዋናው ሙሉ ቪዲዮ ስንለቅ ኮሜንት ላይ እናስቀምጥላችኋለን።